አሟጣው ጠልዘው ዳርዳሩ ምንሽ ነው ይሄ ልጅ ግሩ ቄጤማ ነው እንዴ? ትውልዴ ነው ቤት ማላ አዲስ አበባ ትንግስተ ኪኢሌ አረ ማዘሯ ምን አለ ባገባ ገደል ግቢ። በየትም ሀገር ልጅ ተኝቶ እናት አይሰራ። አረ ማዘሯ በቃ ይኸው ተነሳ። አሁን ሰራለሁ። በጧት ስነሳ ምግብ አይደለም ፈልገው ነው ቡና ነው የሚታየኝ አልኩሽ። ነገሩ እኔ ልጅ የለኝም ለስም ነው ያለሽ። አንቺ ተሞልት ማኑኝ በቃ ይሻለኛል። ግን አልኩኝ ባትሄጂ እኔም ብቻዬን አይ ማርያ ምን አለ እንቅልፍ ቢቀርብሽ። ማዘሯ እኔ አንቺን አስከፍቼ ቀኔን መዋል አልችልም። የጸደይ ወራት ይመስላል መልክሽ። ደህና ዋላችሁ ልጆች? ሰላም ማዘር። ታምቶት መንገድ ላይ ጠጣው አንድ ሻስተኝ ያንሳ መራሳቲ መጣም ባንቺ ሰዎች ያሳውት ሰርፕራይዝ እሰይ ልጅ የሰሰቲ ፍቅራተ ገብሺ ንግስት ሆይ ሺህ ዓመት ይንገሱ ይቀመጡ። ያዢ ማዘሯ ማዘሯ ደስ አለሽ? ተባረኪ፣ ለቁም ነገር ያብቃሽ። ሄሎ፣ አቤት። አዎ ዜድ ነኝ። ምን? እሺ አሁን መጣሁኝ። ምንድን ነው ማዘሯ? አባታችሁ ተገኘ አሉ። አሁን ተነሽ ነይ እንሂድ። አትጩኸው። አረ ለጉንፋን የሚሆን የሆነ መድኃኒት ስጠኝ፣ ልውት ነው። በቃ ከፋሮ ተቀብዬልሽ ልምጣ። እሺ በቃ ይዘልኝና። ለጉንፋን ሌላ መድኃኒት የለውም። ትኩስን ነገር ብቻ መጠጣት ነው እንጂ ጅው አርጊው። ተቀይሮ ከተማማርንበት ይባል የለም አወይ ደቅብለካ መምህረይ አባቴ መጣህልኝ። ማዘሯይ ደግሞ ምን ሆነች? ተናማታል እባክህ። ኧረ ማዘሯ ፊልሟን እየሰራችብሽ ነው። እቺ መቼም አያማትም፣ ሰው ታሳመማለሽ እንጂ። አንቺ ተነሽና ስራ ስሪ። አንተ ገንቦ ራስ መላጣት ወይ አንድ ነገር እንዳትለኝ። ድምጽ ራሱ እንዴት እንዳስጠላኝ። እስቲ ተዋት አሟታ እንጂ እንጠጪ። እሺ አሁን የታመመ ሰው ቲክቶክ ታዲያ እንተሊ ይሄ ደግሞ ለምን አይሰራም? ፓኬጅ አለቀ እንዴ? እስቲ ውስጥ ቦታ አብራልኝ። ኮኔክሽን ይቀንስብኛል። እሺ ግዛልኝ። እሺ ግን የምልሽን ካረክሽ ምን ልታዘኝ ነው? አሞኛል እኮ። እዚህ ሆነሽ ጓደኛሽ ካለን ትጠሪያታለሽ። ምን ብዬ ነው የምላት? አሁን እኮ ነው ጠይቀኝ ሄደችው። ደግሞ እንጀራ ጋግራለሁ ስትል ነበር። እሷ አያገባኝም። በምንም አምጫት ፓኬጁን ከፈለግሽ። ሄሎ ቃሊ ወይ ማርዬ ብታይ ትኩሳቴ ሳሊም ጨምሯል። ብቻዬን ነኝ። ደግሞ አትመጭልኝ? ያው መጣ። በቃ አምጣሉና አጥፍቼ። እሺ ነኝ በላክልኝ። አሁን ይኸው መጣች። አሁን ሳታስነቂ ትንሽ አውርተሻት ወደ ውስጥ ትገቢያለሽ። የኔ ቆንጆ ዊብቲኒም ላይ ነበር። በቃ ኬቢ አንተ ካለማ አብረን ሆስፒታል እንውሰዳት። ኧረ አሁን ደህና ናት። ነይ ግቢ። ማርዬ በጣም አምነሽ ሆስፒታል ነው። እሺ ሆስፒታል ሳይሆን ግን እናንተ ጋር ነው የምንሄደው። ነይ ባይ ሳሪታዬ፣ እንዴት አደርሽ? የባለፈውን ቻፕስቲክ ወይ አትይኝም? ወይ አለቀ እኮ ባይሆን ገዝቼ አምጣልሻለሁ። በቃ ፒስ አንሽን ራርግልሽ አቦ። አሁን ለምን ሰውን ታስቸግሪያለሽ? ባለፈው ግዢ ብዬሽ አልሰጣሽም? ማዘሯ ምን ላድርግ? ክላስ ውስጥ ልቀባ ሰውጣ 10 የማርያም ጣት እንዲህ ተዘርግቶ ይጠብቀኛል። ደግሞ ክላስ ውስጥ የራስሽ የሚባል ነገር የለም፣ ሁሉም የጋራ ነው። እሱማ ልክ ነው። እንዴት ተላለቀ ብዬ ነው እንጂ ማዘሯ ጓደኞቿን አውቃቸዋለሁ። የሁሉም ከንፈር ብዙ አይፈልግም። የሷ ነው ደረቁት ብዙ ቻፕስቲክ የሚፈጀው። እስቲ ቢያንስ የሰው ወሬ ውስጥ ገባ እንኳን እንደ እርጉዝም ጥልቅ አትበል። ሲያስጠላ ጅል። በቃ ማዘሯ ልሂድ። የታክሲ ስጪኝ። እስቲ ራስሽን ቻይ። ለታክሲ እንኳን ራስ መቻል ያቀጥሻል። ማዘሯን በዘበሻት እኮ ምን አገባ? እናቴን እንጂ አንተን አልጠይቅም። ገና ተማሪ አይደለች እንዴ? ነገ ስራ ሲኖራት እሷ ራሷን ትችላለች። እስከዛ ደግሞ እኔ እናቷ አለሁላት። ይሄው እንጂ እኔ እኮ ማዘሯ ስራ ትቀጠር አላልኩም። እኔን ብትታዘዘኝ ግን ብር ታገኛለች። ኧረ እባክህ ያንተን የማይለቀውን ካልሲ አጥቤ ነው 10 ብር ወይስ ይሄን ፀጉርህን ቀለም ቀብቼ ነው 5 ብር? ይሄውን እኮ ቢደመር የታክሲን እንኳን አይሽፈርም። እሺ አልፈልግም። ቀረብሽ እንኳን ይቅርብኝ። ቋጣሪ ደህና ወይ? ነስኪ
ሽቶኝ ልቀይባክ ሽቶ ይላል እንዴ? ማንም ያንተ ሽቶ አይቀባም። ሄሎ እኔ እኮ ዞር ስል ማን ነው የሚመጣው ላለው ለካ አጅሪት ነሽ ሌባ። ሀኒ ቆይ መልሼ ልደውልሽ። አዋረድከኛ በጓደኛዬ ፊት ኬቢ እግዚአብሔርን አሳይሃለሁ። እውነቱን ነው የተናገርኩት። የሽቶም የሁሉም ነገር ሌባ ነሽ ሌባ። እስቲ ተዋት በቃ። አታያትም እችን ሌባ። በቃ ሁለተኛ አትነካብህም፣ ዝም በል። ሄሎ ቤብ ደርሻለሁ፣ ውጣ። ስለባለፈው በጣም ይቅርታ። ችግር የለውም። አመሰግናለሁ። ታዲያ ለኬቢ ደወልሽለት? አዎ ደውዬለታለሁ። ይኸው እንደውም መጣ። አዎ እንደሱ የኔ ፍቅር ሳልነግርሽ ሽቶሽ በጣም ነው ደስ የሚለው። አመሰግናለሁ። አንተ ምርጥ ወይዬ ማርዬ አለሁልሽ። ቢስ አራብሳ ገባችሁ? አዎ እናትን ሰላም በልልኝ። በቃ ይመቻችሁ። አዬ ሶሪ ገጋሚ የሙልፈላት ብቻ ተሳ አጃዲ ኧረ ብዙ በዝቷል በሳቢ ማርዬ ለበዓል ተህቴ ጋር ስጠራራ እማዬ ትዝ ትለኛለች። ኡፍ ማዘሯ በአዲስ ዓመት ደግሞ እንዲከፋኝ ምናምን እንዳትይሽ እሺ። እኔ አናዳጇ አቃጣዩ ልጅሽ ሁሌም ከጎንሽ ነኝ እሺ። አሁን እስቲ ሳቂ። አውቅብሻለሁ እኮ ይሄ የውሸት ሳቅሽን። በቃ አሁን ማዘሯ ዘፋኝ አይደለሁም፣ ግን ላንቺ የሚሆን ግጥም ግን አላጣም። ስለዚህ አንድ ዘፈን ልጋብዝሽ፣ ትስማሚያለሽ? እሺ። ማዘሯ ማዘሯ የኔ ምርጧ እናቴ፣ ማዘሯ ማዘሯ የኔ እንቁ እናቴ፣ አንቺ ትለያለሽ፣ ይመችሽ ይመችሽ። ኧረ ሰው ምን ይልሻል? ኧረ ዝም በይ። አሁን ደግሞ ጭፈራ። አውደ ዓመት አውደ ዓመት አውደ ዓመት ጸዴ ነው አውደ ዓመት አውደ ዓመት ከማዘሯ ጋራ አውደ ዓመት አውደ ዓመት አውደ ዓመት ሳቅ ሳቅ በይ በአውደ ዓመት አውደ ዓመት። በፍቅር ሰከረ በደስታ አበደ ክንስ ያርገኝ ፍቅር እንከን የሌለባት ጸዴ ሞባይል ናት መጣችሁ በልሽፏት የሙልፈላት ብቻ ተሳ አባቢኔያታ እዚህ ሰላም ብላችሁ ሰጥናላችሁ። እዛ ስንሄድ አይሰራም። ልንመልስላችሁ ስንመጣ ደግሞ አናገኛችሁ። እሺ ሌባው ነው። አረ በያ ተርገፈገፍሽ። መሰጣት እኮ ነው የቀረሽ። ከደበረሽ ላሻትም ምን እንደውም አንተ ታች ብርቁ ነህ። ጠጋ ጠጋ እኔ ይሄ የደነዘዘ ስልክ ተሸጣላለሁ። አየዋ እሱ ከችጋፉ ሲል አረ አይነፋም። ይሁንስ አለቆ ጥንካሬ አይሸመር አሪ እናገ ዋጋ 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 ሲሪት ሰደቦን ደቦን ቆበለም ቶኖ ቆበለ ባለ ታደቦም ይላበሰ ቶ ቤብ ምንድን ነው? ተረጋጊ። ተራ ሌቦች ናቸው። ብር ምናምን ፈልገው ነው የሚሆኑ። ተራ ሌቦች እኛ በኢዚ ቤት ጸዴ ብር ነው የምንሰራውሽ። አጭ ባዶ እጅሽን ነው እንዲወጣሽ። አዎ ኢዚ ቤት ቴሌግራም ላይ ኢዚ ቤት ኦፊሻል ዋን ብለህ ሰርች ስታረግ ታገኛቸዋል። የተቀማጭ ጉርሻቸው 500% ነው። 100 ብር ስታስገባ 500 ብር ይሰጣል። ቆንጂ ፍቅር ምናምን ብለሽ ከዚህ ጋር ከምትጀጂ በኢዚ ቤት በ20 ብር እስከ 1 ሚሊዮን ማሸነፍ እንደምትችል ታውቂያለሽ። እና ደግሞ 3 ጨዋታ እንኳን ባታሸንፊ እስከ 350 ሺህ ብር ማሸነፍ ትችላለሽ። በቤታው ጨዋታ በየቀኑ 150 ሺህ ብር የማሸነፍ እድል አለሽ። እንዳዞሩ ቤብ ፍራቱ ነው መሰለኝ ራብራብ እያለኝ ነው። የሆነ ነገር እንብላ። ፍቅሬ ምን ላድርግልሽ? ሁሉንም እኮ ነው የወሰዱብኝ። ምንም የለኝም። ፊሽ ድሮ አያ ከቤተሰብ አስቀድማት ምን እንዳረገች እንዴ? እዚህ ምን ሰሪያለሽ? ቆይ ከልጆቹ ጋር አብረሻቸው ነበርሽ? አዎ ነበርኩ። አሁንም ጥላት ለሄደች አሳዝነኝ ነሽ የመጣሁት። እንካ በቃ እሺ፣ እኔ ይቅርታ። አንተ ሁሉ እየጠፋ ይቅርታ ማለት አይደብርም እንዴ? በቃ ነኝ በዚህ ቤት